ጥያቄ ቁጥር 1 እግዚአብሔር በአራተኛው ቀን የፈጠረው ምንን ነበር? ሀ ሰውን፣ ለ የምድር አራዊትንና ወፎችን፣ ሐመርኋ ፀሐይን ጨረቃንና ከዋክብትን፣ መ እጽዋትንና ወፎችን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ፀሐይ ጨረቃንና ከዋክብትን የሚለው ነው። ጥያቄ ቁጥር 2 እግዚአብሔር በሁለተኛው ቀን በውሃና ውሃ መካከል እንዲከፍል የፈጠረው ምን ነበር? ሀ ምድርን፣ ለ የብስን፣ ሐመርኋ ጠፈርን፣ መ ደመናን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ጠፈርን የሚለው ነው። ጥያቄ ቁጥር 3 እግዚአብሔር ገነትን የተከለው በየት ነበር? ሀ ቤተልሔም፣ ለ ኢየሩሳሌም፣ ሐመርኋ ኤደን፣ መ ጌትሴማኒ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ኤደን የሚለው ነው። ጥያቄ ቁጥር 4 እባብ ለሔዋን በገነት መካከል ካለው ከዛፍ ፍሬ ከበሉ ምን እንደሚሆኑ ነበር የነገራት? ሀ እንደሚሞቱ፣ ለ እንደሚታመሙ፣ ሐመርኋ እንደ እግዚአብሔር መልካምና ክፉን እንደሚያውቁ፣ መ በፍጥረት ሁሉ ላይ ስልጣን እንደሚኖራቸው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ እንደ እግዚአብሔር መልካምና ክፉን እንደሚያውቅ የሚለው ነው። ጥያቄ ቁጥር 5 ዘፍጥረት መጽሐፍ በአጠቃላይ ስንት ምዕራፎች አሉት? ሀ 40፣ ለ 45፣ ሐመርኋ 50፣ መ 60። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ 50 የሚለው ነው።